ሰላም ውድ የሐቅ ዜና ቤተሰቦች እንደምን አላችሁ? የሰዓቱን ዜና ይዘንላችሁ ቀርበናል። አብራችሁን ቆዩ። የውጭ ዜጎች በሊዝ የቤትና መሬት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ ምን ይዟል? የኢትዮጵያ መንግስት ከግማሽ ምዕተ ዓመት በላይ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዳይሆኑ እገዳ ጥሎ የነበረውን ሕግ የሚሽር አዋጅ አርቅቆ ለሕዝብ ተወካዮች ምክር ቤት አቅርቧል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለ ይዞታ የሚሆኑበትን አግባብ ለመደንገግ የወጣው አዋጅ በሚኒስቴሮች ምክር ቤት የቀረበው ከ3 ሳምንት ገደማ በፊት ሚያዝያ 23 2017 ዓ.ም ነበር። ረቂቅ አዋጁ ለ65 ዓመታት በውጭ ዜጎች ላይ ለተጣለው የመኖሪያ ቤት ባለመብትነት መብት ክልከላ መሰረት ሆኖ የቆየውን የፍትሐ ብሔር ሕግ ስር ነቀል በሆነ መልኩ የሚቀይርና የሚተካ መሆኑን በማብራሪያው ላይ ሰፍሯል። በ15 ገጾች የተዘጋጀው ይኸው ማብራሪያ የአዋጁ መሰረታዊ ዓላማ የውጭ ዜጎችን የማይንቀሳቀስ ንብረት ባለመብትነት የሚመሰርት እንዲሁም የመብቶችን ፈቃድና ምዝገባ አስተዳደርን የሚመራ ሁሉን አቀፍ ሕግ ማቋቋሚያ መሆኑን ያትታል። ማብራሪያው በዚህ አዋጅ እንዲሳኩ ከሚጠበቁ ዝርዝር ዓላማዎች መካከል የውጭ ባለሀብቶች በኢትዮጵያ የውጭ ካፒታልን ስራ ላይ እንዲያውሉ ማበረታታት ቀዳሚው ነው። አዋጁ ይህን ዓላማ የሚያሳካው የውጭ ዜጎችና ባለሀብቶችን እምነት በማጠናከር መሆኑን ማብራሪያው ያክላል። የቤት ልማትና ተደራሽነትን ይበልጥ ማነቃቃት፣ እየሰፋ የመጣውን የመኖሪያ ቤት ፍላጎትና አቅርቦት ሚዛን በተገቢ መንገድ ማስጠበቅ ሌላው በአዋጁ እንዲሳካ የሚፈለገው ዓላማ ነው። በ4 ክፍሎችና በ20 አንቀጾች የተዘጋጀው ረቂቅ አዋጁ የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት ስለሚሆኑባቸው ሂደቶች፣ ቅድመ ሁኔታዎችና አሰራሮችን ይዘረዝራል። ከዚህ በተጨማሪም የውጭ ዜጎች የሚኖራቸውን መብትና ግዴታዎች አስፍሯል። በረቂቅ አዋጁ መሰረት የማይንቀሳቀስ ንብረት በውጭ ዜጋ በሊዝ ባለይዞታነት ወይም ባለቤትነት የሚያዝ መሬት ወይም የመኖሪያ ቤት እንዲሁም ተያያዥ ግንባታዎች ማለት ነው። መኖሪያ ቤት ደግሞ ለመኖሪያነት ዓላማ የማከራየት መብት እንደተጠበቀ ሆኖ ለግለሰብ ወይም ለቤተሰብ መኖሪያነት የሚያገለግል ለንግድ ዓላማ ማዋል የማይፈቀድ ቤት የሚል ትርጓሜ ተሰጥቶታል። ረቂቅ አዋጁ ማንኛውም የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ መሆን ይችላል ይላል። ሆኖም ግን የከተማና መሰረተ ልማት ሚኒስቴር በመመሪያው የተወሰኑ ሀገራት ዜጎች ወይም ዜግነት የሌላቸው የውጭ ሀገር ሰዎች የዚህ መብት ተጠቃሚ እንዳይሆኑ ሊያግድ እንደሚችል አዋጁ ያትታል። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ለመሆን መመደብ ያለባቸው አነስተኛ የገንዘብ መጠን በረቂቅ አዋጁ ላይ ሰፍሯል። ረቂቁ የማይንቀሳቀስ ንብረት ባለቤት ለመሆን ማንኛውም የውጭ ዜጋ የሊዝ ሙሉ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይም ለመኖሪያ ቤት ግዢ የሚመደበው አነስተኛ የገንዘብ መጠን ከ150,000 የአሜሪካን ዶላር ያነሰ ሊሆን አይችልም ሲል ቅድመ ሁኔታ ያስቀምጣል። የውጭ ዜጎች በአንድ ጊዜ ሊኖራቸው የሚችለው የማይንቀሳቀስ ንብረት ቁጥር በመመሪያ እንደሚወሰን ረቂቁ ያትታል። ሆኖም ግን የከተማና መሰረተ ልማት ሚኒስቴር የአነስተኛ ገንዘብ መጠኑን ከፍ ወይም ዝቅ ሊያደርገው እንደሚችል በረቂቁ ላይ ሰፍሯል። ሚኒስቴሩ ይህን ማሻሻያ ለማድረግ የቤቶች ገበያ ወቅታዊ ሁኔታን፣ የከተሞች የማይንቀሳቀስ ንብረት አማካይ ዋጋን፣ የውጭ ዜጎች በቤቶች ገበያ ያላቸውን የተሳትፎ መጠንና የአዋጁን ዓላማ ለማሳካት የሚረዱ ሌሎች ምክንያቶችን መሰረት በማድረግ እንደሆነ ረቂቁ ያብራራል። የማይንቀሳቀስ ንብረት ባለመብት ለመሆን መሟላት ያለባቸው ተብለው በረቂቅ አዋጁ ከተዘረዘሩ ቅድመ ሁኔታዎች ጉዳዮች መካከል የወንጀል ሪከርድ የሌለበት መሆን የሚለው አንደኛው ነው። የማይንቀሳቀስ ንብረት ባለመብት ለመሆን የሚያስፈልግ አነስተኛ የገንዘብ መጠን ለማሟላት የሚያስችል በቂ አቅም ያለው መሆንም ሌላኛው ቅድመ ሁኔታ ነው። ረቂቁ የማይንቀሳቀስ ንብረት ባለቤት ለሆኑ ውጭ ዜጎች ከሰጣቸው መብቶች መካከል ከማይንቀሳቀስ ንብረቱ በሕጋዊ መንገድ የሚያገኘውን የኪራይ ወይም የሽያጭ ገቢ በወቅቱ ተመን በውጭ ምንዛሬ ወደ ውጭ ሀገር የማስተላለፍ መብት የሚለው ይገኝበታል። ከዚህ በተጨማሪም ለራሱና ለቤተሰቡ ኢትዮጵያ ውስጥ እንዲኖሩ የሚያስችል አግባብነት ባለው አካል የሚሰጥ የመኖሪያ ፍቃድ ሌላኛው መብት ነው። ወደ ኢትዮጵያ መመላለስ እንዲችሉ የሚያደርግ አግባብነት ባለው አካል የሚሰጥ ለ5 ዓመት የሚያገለግል የብዙ ጊዜ መመላለሻ ቪዛ የማግኘት መብትም በአዋጁ ተሰጥቷቸዋል። አዋጁ ግዴታዎችንም አስቀምጧል። የሊዝ፣ የቤት ግዢ፣ የግንባታ ፍቃድ ወይም ተያያዥ የመንግስታዊ አገልግሎት ክፍያዎችን በኢትዮጵያ ተቀባይነት ባለው የውጭ ምንዛሪ ብቻ መክፈል አንደኛው ነው።
የውጭ ዜጋ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ መሆን የማይችልባቸው ልዩ ቦታዎች ወይም የድንበር አካባቢዎች በመመሪያ እንደሚወሰኑ ረቂቁ ላይ ተቀምጧል። ከዚህ በተጨማሪም በመንግስት ቀጥተኛ ድጎማ ለዜጎች በሚሰሩ የጋራ መኖሪያ ህንፃዎች ውስጥ ውጭ ዜጎች የንብረት ባለቤት መሆን አይችሉም። የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ ለመሆን ከሀገር ውስጥ የፋይናንስ ተቋም ወይም ምንጭ ገንዘብ መበደር ወይም ካፒታል ማሰባሰብ እንደማይችሉም ረቂቁ ላይ ሰፍሯል። የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ መሆን የሚፈልጉ የውጭ ሀገር ዜጎች በቅድሚያ ከሚኒስቴሩ ፈቃድ ማግኘት እንዳለባቸው ረቂቁ ያትታል። ሩሲያና ዩክሬን በአፋጣኝ የተኩስ አቁም ድርድር እንደሚጀምሩ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ንግግር እንደሚጀምሩ ተናግረዋል። ትራምፕ ይህን ያሉት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር 2 ሰዓት የዘለቀ የስልክ ልውውጥ ካደረጉ በኋላ ነው። ትራምፕ የስልክ ልውውጡን እጅግ መልካም ብለው የተኩስ አቁም ለማድረግ የሚቀመጡ ቅድመ ሁኔታዎች በሁለቱ ወገኖች መካከል ከስምምነት ሊደረስባቸው እንደሚገባ አሳውቋል። ምንም እንኳ ትራምፕ የተኩስ አቁም ስምምነት ሊደረስ እንደሚችል ተስፋ እንዳላቸው ቢናገሩም በቅርቡ ስምምነት ይፈጸማል የሚል ግምት የለም። ትራምፕ ከፑቲን በተጨማሪ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ውይይት አድርጓል። ፑቲን ከዩክሬን ጋር ለመስራትና ወደፊት የሰላም ስምምነት ለመድረስ ዝግጁ መሆናቸውን ሲናገሩ፣ ዜሌንስኪ በበኩላቸው ይህ ወሳኝ ወቅት ነው ብለው አሜሪካ ከስምምነቱ ራሷን እንዳታገል ጥሪ አቅርበዋል። የሩሲያው ፕሬዝዳንት አሜሪካና የአውሮፓ ህብረት ያቀረቡትን የ30 ቀናት የተኩስ አቁም ስምምነት ጉዳይ ችላ ብለው ታልፈዋል። ከትራምፕ ጋር የስልክ ልውውጥ ያደረጉት ዜሌንስኪ ያለምንም ቅድመ ሁኔታ ለሚደረስ ሙሉ የተኩስ አቁም ስምምነት ያላቸውን ፍላጎት አስታውቀው፣ ነገር ግን ሞስኮ ዝግጁ ካልሆነች ቅጣት ሊጣልባት ይገባል ብለዋል። ትራምፕ ከፑቲን ጋር ካደረጉት የስልክ ልውውጥ ቀደም ብሎ ንግግር ያሰሙት ዜሌንስኪ ዩክሬንን በተመለከተ አገራቸው ያልተሳተፈችበት ምንም አይነት ውሳኔ እንዳይደረስ ጠይቋል። ዶናልድ ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ሩሲያና ዩክሬን በአፋጣኝ የተኩስ አቁም ለማድረግ ውይይት ይጀምራሉ፣ ከተኩስ አቁም ስምምነት በላይ ጦርነቱን ለማስቆም ንግግር ያደርጋሉ ብለው ይህን ጉዳይ ለዜሌንስኪ ማሳወቃቸውን ጽፏል። ይህን ለማድረግ በሚቀመጡ ቅድመ ሁኔታዎች ዙሪያ ሁለቱ ሀገራት ውይይት ያደርጋሉ። ምክንያቱም ከሌላው በላይ ስለ ጉዳዩ የሚያውቁት እነሱ ናቸው። ዜሌንስኪ የተኩስ አቁም ስምምነቱ አሜሪካና የአውሮፓ ህብረትን ሊያካትት ይገባል ይላሉ። ትራምፕ አሜሪካ ከሩሲያና ዩክሬን የተኩስ አቁም ስምምነት ራሷን እንደማታገል ቢያስታውቁም ቀይ መስመሩን ካለፉ ግን ከጉዳዩ ራሳቸውን ሊያገሉ እንደሚችሉ ጠቁሟል። አሜሪካ ከአደራዳሪነት ራሷን እያገለለች ነው የሚለውን ሀሳብ እንደማይቀበሉ ታስታውቋል። ትራምፕ በቅርቡ ባደረጉት ንግግር ሩሲያና ዩክሬን የሰላም ስምምነት ለመድረስ ቁርጠኝነት አለማሳየታቸውን አውስተው አሜሪካ ከጠረጴዛው ገሸሽ ልትል እንደምትችል ጠቁሟል። ትራምፕ የሩሲያው ፕሬዝዳንት ፑቲን ጦርነቱ ስለሰለቻቸው ማቆም ይፈልጋሉ ብለው እንደሚያምኑ ተናግሯል። ፑቲን ከትራምፕ ጋር ያደረጉትን የስልክ ልውውጥ ግልጽና ገንቢ እና አስፈላጊ መሆኑን ገልጿል። ትራምፕ ከፑቲን ቀጥሎ ከዜሌንስኪ ጋር ባደረጉት የስልክ ልውውጥ ላይ የአውሮፓ ህብረት ፕሬዝዳንት እንዲሁም የፈረንሳይ፣ ጣሊያን፣ ጀርመን እና ፊንላንድ መሪዎች ተገኝተዋል። ለሰዓቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ።